አስታውሳለሁኝ ያለፈው አመት ስራ አቋርጬ ማለት ነው ራሴ ለመስራት ኡበር ምናምን ሳይክል ተበድሬ ሳይክል ገዝቼ ያለቀስኩባት ቀናት አልረሳትም። እስካሁን አልቅሻለሁ በጣም ከልቤ ማለት ነው። እግዚአብሔር ለሰው መስራት አልፈልግም እኮ ምንድነው ማድረግ ያለብኝ? ገባችሁ? ሂዩሚሊቲው እንግዲህ አስቡት። ከዛ ቢልዲንግ ለቅቄ ስራ ምናምን ተመልሼ እንደገና አስገቡኝ ስላቸው በሶስተኛው ሳምንት ብር እንትን ማድረግ አቅቶኝ ማለት ነው። በብርድ በቃ ብርድ እያለ ዊንተር እያለ በቃ ባይክ እጄ እስኪበርድ ነው የሰራሁትና አሁን ተመልሼ ሳስበው ላይክ ሁሉ ነገር ተመቻችቶልኝ ነገሮች በጣም ተስተካክለውልኝ ስራ ኩዊት ሳደርግ እንደዚህ ሰላም ይሰማኛል በጣም ማለት ነው። እኔ ነኝ ያመጣሁት ደግሞ በዚህ ሁሉ ጥንካሬ ምንም ጊቭ አፕ ሳላደርግ ቀን በቀን አይምሮዬ ውሸት የሆኑ ታሪኮች እየነገረኝም ቢሆን አንተ ምንም ነገር አታመጣም አንተ እንደዚህ ነክ እያለኝም አይምሮዬ እሱን ሳልሰማ ቀን በቀን ተነስቼ እያለቀስኩኝም እየተናደድኩኝም ቢሆን ሰርቻለሁና የዘራሁትን ነው እያጨድኩት ያለሁትና ተመስገን። እናንተም የዘራችሁትን ለማጨድ ያብቃችሁ፣ ለመዝራት ደግሞ ያብቃችሁ። ከማጨዱ ማለት ነው ሁሌም ስንዘራ ነው የምናጭደው፣ ካልዘራን አናጭድም። እወዳችኋለሁ በጣም ከልቤ።